እስቲ አንዳንድ ነገሮችን ሼር ላድርጋችሁ ብዬ ስላሰብኩ ነው ይህንን ቪዲዮ የሰራሁላችሁና ያው ከአዲስ አበባ ውጭ ራቅ ብለን አንዳንድ ቦታዎችን ለማየት ሞክረን ነበርና እዛ ቦታ ከሄድን በኋላ እንግዲህ ምን ያህል ቻይንኛ ቋንቋ መማር አስፈላጊ እንደሆነ ቻይንኛ ቋንቋ መናገር መልመድ ምን ያህል ጥቅም እንዳለውና እስከምን ድረስ ሊያግዝ እንደሚችል ነው ለማሳየት የምሞክረውና ከአዲስ አበባ ጅማ እርግተን ጪዳ ከዛ ደግሞ አምያ ከዛ ደግሞ ጨበራ ጩርጩራ የሚባለው ላውንጅ ሄደን ብዙ ኪሎ ሜትሮችን አቋርጠን ወደ 400 ምናምን ኪሎ ሜትር ቻይኖች ወዳሉበት ቦታ ነው የሄድነውና በዚህ ሁሉ ጉዞ በየመንገዱ ቻይኖች የሚሰሯቸውን ትላልቅ ፕሮጀክቶች አይተናልና አዲስ አበባ ውስጥ ያለን የተወሰነ የያዝናቸው መረጃዎች ነበሩ። ግን በአካል ደግሞ ከአዲስ አበባ ስንወጣ በአይናችን ብዙ ቻይኖች የጀመሯቸው የመንገድ የተለያዩ አይነት ፕሮጀክቶችን አስተዋልን እና ይህ ደግሞ አይ ቲንክ ብዙዎቻችሁ የቻይንኛ ቋንቋ ችሎታ ያላችሁ ሰዎች እየተማራችሁ የነበራችሁ ትምህርቱን ያቋረጣችሁ ሞር ይበልጥ ቋንቋውን መማር ለምትፈልጉ ሰዎች ሞቲቬት ያደርጋል ብለን ስላሰብን ነው። ስለዚህ ቋንቋውን በደንብ ተማሩ። ብዙ አይነት እድሎች አሉ። ሌላው ቢቀር ይሄ የሄድንበት ላውንጅ ያልኳችሁ ቦታ ጨበራ ጩርጩራ ማለት ነው። እሱ ቲክቶክ ላይ የተወሰነ ቪዲዮ ሰርች ይላችኋል። አይታችሁት ከሆነ ቦታውን ለማታውቁ ሰዎች ትልቅ የፕሮጀክት ነው። የገበታ ለሀገር አንዱ ክፍል ነውና ገበታ ለሀገር ኖርማሊ ኢኒሼቲቭ ነው አይደል? ፕራይም ሚኒስተር ያመጣው የሱ ኢኒሼቲቭ አንደኛው ክፍል ነው። ብዙ ቦታዎች አሉ። ጎርጎራም አለ፣ ኮይሻም አለ፣ ጨበራ ጩርጩራኛ የሄድንበት ቦታ አሁን ማለት ነው። ሌላም ቦታዎች አሉና እነዚህን ሁሉ ፕሮጀክቶች ገበታ ለሀገር ፕሮጀክቶች የሚያስተዳድረው የኢትዮጵያ አየር መንገድ ነው። እና የኢትዮጵያ አየር መንገድ ደግሞ እንደገና ቢሾፍቱ ደግሞ ሌላ እንትን ሊጀምር ነው አይደለ? ቢሾፍቱ ላይ ትልቅ ከተማ ትልቅ ሲቲ ሊጀምር ነው። የአየር መንገድ ማረፊያ ሁሉ ነገር ይተካተተለት እና እነዚህን ፕሮጀክቶች ደግሞ ማን እየሰራ እንደሆነ ታውቃላችሁ? ቻይኖች ናቸው እየሰሩላችሁ ያሉት። ሰው የአየር መንገድ ይህንን ፕሮጀክት መያዙ ደግሞ ይበልጥ ቻይኖች ጋር ስራ መቀጠር ለምትፈልጉ ሰዎች ከቻይኖች ጋር ብዙ በቢዝነስ በተለያየ መንገድ ለምትገናኙ ሰዎች ደግሞ ትልቅ እድል ነው። ሶ ትልቅ ተስፋ የሚጭር ነገር ነው ይዤላችሁ የመጣሁት ማለት ነው። ስለዚህ በርትታችሁ ቻይንኛ ማጥናት አለባችሁ። በኒር ፊውቸር ቻይንኛ ቋንቋ ኢትዮጵያ ውስጥ በጣም የሚፈለግና ውድ የሆነ ቋንቋ ይሆናል ኢትዮጵያ ውስጥ በቅርብ ጊዜ ማለት ነው። ሶ ይህንን ነገር በደንብ ሁላችሁም ተከታተሉ፣ ስሙት። ከሆነ ጊዜ በኋላ እንግዲህ ምን አለ ሲባል እኮ ሰምቼ ነበር ትላላችሁ። ስለዚህ ጊዜው አረፈደባችሁም፣ አሁንም ጊዜ ያላችሁ። ስለዚህ ቻይንኛም በደንብ አርግታችሁ አጥኑ። ቻይንኛም መልመድ የሚያስችላችሁ ፕላትፎርም እንግዲህ እኛ ሰርተናል። የሄድንባቸውን ቦታዎች አንዳንድ ሰዎች ቋንቋውን መልመድ እንደሚፈልጉ ሲነግሩ ወዲያው የቻይንኛ በቶሎ ሙሉ ኮርስ በነፃ እንዲጠቀሙ አክሰስ እንዲያደርጉ በነፃ ስንሰጣቸው ነበር እንደ ጊቫዌይ ማለት ነውና ሶ ፕላትፎርም በኦንላይን ያደረግንበት ምክንያት ይህ ቻይንኛ በቶሎ በሙሉ ኢትዮጵያ ውስጥ ይህንን ፕላትፎርም ማዳረስ ስለሚፈልግ ነው። ትምህርቱን በኦንላይን እየሰጠን የምንገኘው ሰው ብዙ ቦታዎች ላይ እንደርሳለን ከእግዚአብሔር ጋር ብዙ ቦታዎች ጋር በአካል ሄድን ሰዎች ቋንቋውን እንዲማሩት እናበረታታለን ማለት ነው። ሶ ቋንቋውን በተለያየ ምክንያት መማር ላልቻሉ ሰዎች ደግሞ ትምህርቱን እንዲማሩት እድል እንሰጣለን ማለት ነው። ሶ ቻይንኛ በቶሎ ራሱን የቻለ ስፖንሰርሺፕ ፕሮግራም አዘጋጅቷል። ይህ ደግሞ ከአዲስ አበባ ውጪ በተለያየ ቦታ የቻይንኛ ቋንቋ የመማር ፍላጎት ያላቸው ሰዎች ግን ደግሞ እድሉን ያላገኙ ሰዎች በኦንላይን ካሉበት ቦታ ሆነው በስልካቸው ወይ ደግሞ በላፕቶፕ ኮምፒውተራቸው የቻይንኛ ቋንቋ በፍጥነት እንዲማሩ እንዲለምዱና ጀስት ህልማቸውን እንዲኖሩ ያሰቡት ነገር እንዲሳካላቸው በመመኘት እንዲያግዛቸው አላማቸው እንዲደግፍ በሚል የቻይንኛ ቋንቋ ፍላጎቱ ያላቸውን ሰዎች በነፃ ትምህርቱን እንዲማሩት እያደረግን እንገኛለን እና ብዙ ቦታዎች ሰዎች ከተለያየ ቦታ እየደወሉ እንግዲህ ትምህርቱን በነፃ እንድናቀርብላቸው ጥያቄ እያቀረቡልን ይገኛሉና መወር ቅድሚያ የምንሰጠው ከአዲስ አበባ ውጭ ክፍለ ሀገር የሚገኙ ሰዎች ገንዘብ መክፈል የማይችሉ ገጠር ውስጥ የሚኖሩ በፋይናንስ በተለያየ ምክንያት ቻይንኛ የመማር እድሉ ለሌላችሁ ሰዎች ነው ቅድሚያ የምንሰጠው። አዲስ አበባ ውስጥ ያላችሁ እንደምታውቁት ብዙ የቋንቋ ትምህርት ቤቶች አሉ። የፈለጋችሁበት ቦታ ሄዳችሁ ከፍላችሁ መማር ትችላላችሁ። አክሰሱ አላችሁ። ብዙ ነገሮች አሉ። በኢንተርኔት በምን መማር ትችላላችሁ። በዩቲዩብ በተለያየ መንገድ ማለት ነው። የኛም ደግሞ ፕላትፎርም አለ እንደምታውቁት። በነፃ መሆን ለመስጠት እኛ
የምናስበው ክፍለ ሀገር ያሉ ሰዎች ነው ሰፖርት ከማድረግ አንጻር። ኢትዮጵያ ውስጥ የቻይንኛ ቋንቋ በከፍተኛ ደረጃ እንዲስፋፋ ከፍተኛ ጥረት እያደረገ እንገኛለን ማለት ነው።